ሰላም እንደምን ዋላችሁ የተከበራችሁ አድማጭ ተመልካቾቻችን። ይህ በየዕለቱ ከፒጂጂ ሚዲያ ወደ እናንተ ሰዓቱን ጠብቆ የሚቀርብላችሁ የውይይት ሰዓታችን ላይ እንገኛለን። አድማጭ ተመልካቾቻችን በዛሬው የውይይት ሰዓታችን የአማራ ፋኖን የሚመለከቱ አንዳንድ አንኳር የሆኑ ነጥቦችን በማንሳት የምንወያይ ይሆናል። ትዝ ይላችሁ እንደሆን ባለፉት ሳምንታት የአማራ ፋኖ አንድ መሆን በሰበር ዜና መልክ በዚሁ የዩቲዩብ ቻናላችን ላይ መረጃ መጋራታችን የሚታወቅ ነው። አድማጭ ተመልካቾቻችን አሁን ላይ ይህ የአማራ ፋኖ አንድነት ምን ላይ ደረሰ የሚለውን ነገር አብረን የምንመለከት ይሆናል። ዝምታውስ ለምን ተፈጠረ? እስካሁን መሬት ላይ የወረደ ነገር ለምን ጠፋ? በሚሉ ጉዳዮች ላይ ሀሳቦችን የምንሰነዝር ይሆናል። አድማጭ ተመልካቾቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ እኛን ታበረታቱን ዘንድ ከወዲሁ አድማጭ ተመልካቾቻችን በትህትና የምንጠይቅ ይሆናል። ወደ ውይይታችን እናልፋለን። ከውይይቱ ጋር አብራችሁን ትቆዩን ዘንድ በታላቅ አክብሮት ግብዣዬን አቀርባለሁ። አድማጭ ተመልካቾቻችን መልካም ቆይታ። እንደሚታወቀው የአማራ ፋኖ ብሔራዊ ኃይል እንደምንም በግድ በስንት ደጅ ጥናትና ጭቅጭቅ መፈጠሩ ይታወቃል። መሪዎቹ አንድነቱን ለማምጣት የተጓዙበት መንገድም ቀላል አልነበረም። ብዙ ፈተና፣ ብዙ መሰናከልም የነበረው ነበር። ከነዚህ ፈተናዎችም መሃል የአማራ ፋኖ በጎጃም አመራሮች ብሔራዊ ኃይሉን ጠቅልለን ወስደን ስልጣኑን በሙሉ ተረክበን እኛ እንምራው ወደሚል ጽንፍ ረግጠው መጠየቃቸው አንደኛው ፈተና ነበር። እንዲያ ማለት መብት ነው፣ በእርግጥ ዲሞክራሲ ነው መጠየቁ። ከዚያም ባለፈ ከስብሰባው ወይም ከጉባኤው ስነ ምግባር ውጪ የጉባኤውን የስብሰባ ሚስጥር አሾልኮ በማውጣት በተራ አክቲቪስቶችና በከፍተኛ አመራራቸው በኩል ማስወራታቸው ለአንድነቱ ከባድ ጋሬጣ ሆኖም ነበር። በአክቲቪስቶች፣ በቴሌግራም ቻናል ሚዲያዎች፣ በቲክቶኮች እና በፌስቡኮች የሚለወጥ ነገር ይኖር ይመስል በአካል ከሸዋ፣ ከወሎ፣ ከጎንደርም አቆራርጠው ቋራ ከተገኙት ወንድሞቻቸው ጋር በሀሳብ ተፋሽተው ተሟግተው ተከራክረውም ወደ አንድ ውሳኔ መድረስ ሲገባቸው ከዚያ ዘለው በአልማዝ ባለጭራ በነ ግርማ አየለ በኩል መለፍለፍ መቀባጠራቸው ግራ አጋቢ ሆኖ የአማራ ፋኖ በጎጃም መሪዎች ወደዚህ ወደ ራስ ወዳድነትና እኔ ብቻ ወደሚል አስተሳሰብ ተቸንክረው ግግም ብሎ መቅረትም ሶስቱን የአማራ ፋኖ አደረጃጀቶች ማለትም የአማራ ፋኖ ጎንደር፣ የአማራ ፋኖ ሸዋና የአማራ ፋኖ ወሎ መሪዎች ወደ አንድ ጥግ ወስደው አንድ ላይ እንዲቆሙ እንዳስገደዳቸውም ይታወሳል። እንዲያውም ይባስ ብሎ የአማራ ፋኖ ዘመነ ካልተመረጠ ሁሉ ነገሩ ጥንቅር ብሎ ይቅር በማለት የጎጃም ፋኖ መሪዎች ከጉባኤው በልዩነት እስከ መውጣት በመድረሳቸው ሶስቱ ተቋማት መልካም እንግዲያውስ ጎጃም እምቢኝ አሻፈረኝ ብሎ ጥሎን ከወጣ እኛ አንድነታችንን ይዘን እንቀጥል በማለት ወስነው የጋራ መግለጫ ለማውጣት ረቂቅ ሁላ ጽፈው ካበቁ በኋላ ነው ከውይይቱ ወጥቶ የነበረውና በነ አስረስ ማረይና አርበኛ ዘመነ ካሴ የሚመራው የአማራ ፋኖ በጎጃሙ ቡድን ከውጭም ከውስጥም ካሉት አባላቱ ጋር ተመካክሮ ምን እንደተባባሉና እንደወሰኑ ባይታወቅም ነገር ግን እንደገና ወደ ውይይቱ ለመመለስ የበቁት አድማጭ ተመልካቾቻችን ከዚህ አንድነት በኋላም ምንም የተሰራ ነገር አይታይም። በእርግጥ ከአንድነቱ በኋላ የጋራ ኮሚቴ ሀብት አሰባሳቢ ኮሚቴ እንኳን አልተቋቋመም። ከአንድነቱ በኋላ ጎጃሞች እንዳስፈላጊነቱ ባላወቀ ሙድ ተከፋፍለው የራሳቸውን እንቅስቃሴ ብቻ ጎልቶ የሚወጣበትን ፕሮፓጋንዳ ነው እያጩ ለአንድነቱ ውይይት ከመጀመራቸው በፊት የአራቱም ወታደራዊ ክፍሎች በሚስጥር መክረው የጀመሩትና የተሰራው የአንድነት ዘመቻ ኦፕሬሽን አገዛዙን አስደንግጦ የፋኖ አባላትና ደጋፊዎችን ሁሉ ያነቃቃ፣ በብዙዎችም ዘንድ ብርቱ መነቃቃትን የፈጠረ ነበር። ጥያቄው አሁንስ አንድ ከሆኑ በኋላ ምን እያደረጉ ነው? በአንጻሩስ ከጠላት ወገንስ ምን እየተደረገ ነው ብሎ መጠየቅ ግድ ይላል። የአማራ ጠላቶች አማራን ለመውጋት የታጠቁ ኃይሎችን ሊያሸንፉት አማራ ላይ በየቀኑ ሴራ ሲተበትቡ ነው የሚውሉት። ፋኖስ ምን እያደረገ ምን እያሰበስ ነው ያለው?
እነኚህን የጠላት ካምፕ ትብታቦች ቶሎ ቶሎ እየበጣጠሰ ወደፊት የማይሄድ ከሆነ ትብታቡም ጠንክሮ አማራ የመከራ ጊዜው እየረዘመና መከራውም እንደ መርግ እንደ አለት እየከበደው ነው የሚመጣው። አብይ አህመድ አስቀድሞ አምቦ ላይ እንደተናገረው ሁሉንም ክልል ወቅቶ አድቅቆ አደህይቶ ታላቋንና ኦሮሞን የምትመስለውን ኢትዮጵያን ለማዋለድ ከየትኛው የዓለም ክፍል ጋር እየሰራ ይገኛል። በተለይ ከምዕራብ አፍሪካ እየተገፋች ባለችው ፈረንሳይና የሚተማመኑበት ነዳጅ በማለቆ ወደ ኤሌክትሪክ መኪናም ዓለም እየሄደባቸው የሚገኙበት አረቦች አብይን ይዘው ኢትዮጵያን ለመቀራመት የሚያደርጉት እንቅስቃሴ ግልጽ ነው። አብይ የሚያንሰውን ገንዘብ ደግሞ መሀል አዲስ አበባን በመሸጥ ሀገር እየቆረሰ እየቸበቸበም ቴሌና አየር መንገድን ሽጦ ሁላ ቦምብ እየገዛ ጠንክሮ እየሰራ ይገኛል። በእርግጥ ይህን ሂደት የአማራ ፋኖ በሚገባ ተረድቶ እየተነተነ ሴራውን ቀድሞ በመበጣጠስ ወደፊት ይገሰግሳል ወይ የሚለው አጠያቂ ነው የሚሆንብኝ። አሁንም ከፋኖ ዘንድ የማየው ሁለት የራባቸው ጎስቋላ የአማራ ሚኒሻ እስከ ዳን የሚል ተራ ዜና ሲመላለስ ብቻ ነው። ለምሳሌ ወያኔ የተጣለች መስላ ለሁለት ተከፍላ ድራማ እየደረመች ነው። መጀመሪያ ከነ አብይ ተልዕኮ ወስዶ ወደ ጫካ የገባው ጌታቸው ረዳ አሁንም ከነ አብይ ጋር በመሆን ሬድዋን ሁሴን አስከትሎ የሌለ ቲያትር እየሰራ ነው። ደብረ ጽዮንና እነ ኢሳያስ አፈወርቂ ደግሞ በሌላ መልኩ የሌላ ዓለም ውስጥ ገብተው ፍቅር በፍቅር ሆኖ እየተወኑ ነው። የአሜሪካው አምባሳደር መቀሌና ሽሬ ሄዶ ወያኔዎቹን ለምኖ አክባብቶ ተቆጥቶም ነው የመጣው። ዛሬ ባወጣው መግለጫም በመጀመሪያ የለጠፈውን የድሮን ጭፍጨፋ የሚለውን ልጥፍ አንስቶ የአማራ ፋኖን ወደ ሰላማዊ ህይወት እንዲመለስ ኦነግ ሸኔ ግን ከመንግስት ጋር ጀምሮት ወደ ነበረው ድርድር እንዲመለስ የሚል መግለጫ ነው ያወጣው። ይህን እንኳን በአግባቡ ተንትኖ እንደ ድርጅት የሚንቀሳቀስ የአማራ ፋኖ አይታይም፣ በጭራሽም የለም። እስካሁን የመሬት ሽያጭ በፓርላማ ለውሳኔ ሲቀርብ ከሁለቱ የጎጃም አማራ ተወካይ ዶክተሮች በቀር አንድም የፋኖ አደረጃጀት ትንፍሽ ሲል አይታይም። ሐኪሞቹ ላነሱት ሀገር አንቀጥቅጥ የተቃውሞ እንቅስቃሴ ድጋፍ የሚሰጥ የአማራ ፋኖ አደረጃጀት አይታይም። ዝም ብሎ ብቻ ጸዳሉ ከዳ፣ ቆራጦ ሸሸ። አሁን አብይ አህመድ ወደ አውሮፓ ወጥቷል። ከፈረንሳይ ጀምሮ ብዙ የአውሮፓ ሀገሮች ላይ ጉብኝትም ያካሂዳል ተብሎ ይጠበቃል። ምንድነው የሚነጋገረው? ይህን እንኳን የሚተነትን የፖለቲካ ክንፍ እንኳን የለም ፋኖ ጋር። ይሄ ያስፈልጋል፣ መታየት ያለበት ጉዳይ ነው። ማርሸት ፀሐዩ ከሚደሰኩረው ግራ ቀኝ የረገጠ ያልታረመ ዲስኮር ብቻ እየተሰማ እንዴት እንደሚዘልቅ እንጃ። እንግዲህ እሳትና ጭድ ይመስሉ የነበሩ ወያኔና ብልጽግና በአንድ ላይ መሆናቸው እየታየም እየተሰማም እየተነገረም ያለ ጉዳይ ነው። ሌላኛው ወያኔ ከአስመራ ጋር ሽርብትን እያለች ነው። ሻዕቢያን ቢረግም ቢሰድብ ሲያወግዝ የነበረው የባንዳ ልጅ ወይም አጅሬ ስታሊን ባህላል ነው ወደ አስመራ የገባው። የስታሊን አስመራ መሄድ ትልቅ ትርጉም ያለው ነው። ዋናው የጨዋታው አዘጋጅ አሜሪካ ናት። አሜሪካ ደግሞ ኦሮሞን፣ ትግሬን እና ሻዕቢያን ተጠቅማ አማራውንና ኦርቶዶክሱን ማጥፋትና ሀገር አልባ ማድረግ ነው የምትፈልገው። ደግነቱ ውጊያው የመንፈስ ስለሆነ ዓለም ሁሉ ቢረባረብ በሚፈልገው ፍጥነትና ጊዜ ሁለቱም ሊጠፉ አልቻሉም። ነፍጥ ካነሱት ተዋጊዎች ጀርባ ዳዊታቸውን ያነሱት መንፈሳዊያን ስለሚበልጡ አማራም ኦርቶዶክስም ሊጠፉ አልቻሉም። ኦርቶዶክስና አማራ ባይጠፉም ግን